ሰላም አድማጮቻችን እንደምን አላችሁ? ይህ ቻናል የትረካ ቻናል ነው። የትረካ ቻናል እንደመሆኑ መጠን ለአንባቢ በተገቢ ሁኔታ አልደረሱም ብሎ ያመነባቸውን መጽሐፍት ወደ እናንተ ያቀርባል። እናንተ ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት ማድረግን አትርሱ። ዛሬ ጨረቃ ስትወጣ በብርሃኑ ዘሪሁን የተደረሰ መጽሐፍ ይዘንላችሁ ቀርበናል። ይህ መጽሐፍ ይህ ትረካ ሁለተኛ ክፍሉ ነው። በመጀመሪያ ክፍሉ በቀለ እና ነጻነት ፍቅረኞቹ ማለት ነው አብረው የነበሩበትን ዓለም ያሳየናል። ቀጣዩን አብረን እናያለን። በእርግጥ በቀለ ወደ አውሮፓ ለስራ ጉዳይ ሄዷል። ሲመለስ ምን ሊገጥመው ይችላል የሚለውን እያሰብን እንቀጥላለን። ምዕራፍ 6 የኦቴሎ ቁራኛ። በቀለ ከትምህርት ቤት ጓደኛው ካበበ ጋራ በድንገት የተገናኘው በ12 ሰዓት ተኩል ላይ አፕሬቲቭ ጠጥቶ ከቡና ቤት ሲወጣ ነበር። የጠጣውም ራቱን እንዲያስበላው አልነበረም። ምሳውን የዋጠው በስንት ጭንቅ ነበር። እህል አስጠልቶ ሰነብቷል። የነጻነትን ገጽ ካየ 4 ቀን ሆኖት ነበር። ሰሞኑን ሊሄድ ነው። በዚህ ምክንያት ሰውነቱ ታውቋል። ራቱን እንደማይበላ ያወቀው ነበር። ኦፕሬቲቭ ያዘዘው እንዲያው ስሜቱ ቢሻለው ብሎ ነበር። እንደምን አሉ ጌታዬ? መኪናዋን ከዚህ ቆማ አየሁና ከቢሮ በራቁ። መቼም ከዚህ አይጠፉም ብዬ ነው አለው በቀልድ አነጋገር እጁን እየጨበጠ። አለ ነው አለ በቀለ በታከተ አነጋገር። ምን ነው ጌታዬ? ፊት ወጠውልቋል። ጤናም አይደሉ? መቼም ጨዋታ ያውቃል። ያመሞት ይመስላሉ። ይህ ሐኪም የማያውቀው በሽታ በፍቅር መያዝ አለ ሁለቱም ወደ መኪናው እያመሩ። ደርሰው አውቁላቸው አለ በሆዱ። ምን በፍቅር መያዝ እስከ ቁንጮ ነው እንጂ የተዘፈዘፈበት። መቼም እንግዲህ የመንዚኑን እንከፍላለን አለ እያሾፈ ከመኪናው ውስጥ ሲገቡ። አስነሱና ፒያሳን ዙረው ከዚያ ቡና ቤት በራፍ አቆሙ። የመንዚኑን ሲል ጠየቀው። አንተ እኮ መቼ ነው የሚወጣ? ዘላለም በሰው ግብዣ ልትኖር አልበዛም እንዴ? መኪናውን ከፍተው ሲወጡ የራሴን ራሴ ጋብዛለሁ አለና አበበ ተከታትለው ቡና ቤት ገቡ። በቀለ አፕሬቲቭ አዘዘ። ቢሬታ ኖ ቆይ ቢሬታ ስንት ነው? 65 ሳንቲም። የለም አፕሬቲቭ። ሲጨርሱ በል እንግዲህ ሲል አግባባውና 50 ብር ሲመነዝር ራሱን ይዞ ጮኸ። ይህ ሁሉ ሲሆን አበበ በእጁ አንድ ወረቀት ይዞ ነበር። አንድ የውጭ ሀገር የሙዚቃ ባንድ መምጣቱን የሚያውጅ ማስታወቂያ ነው። አንተ መቼም ቀደም ብለህ አይተዋል አለ ወረቀቱን እያገላበጠ። ራስ ሆቴል ጋብዟቸዋል። በዛም ቀን እኔ እርሶን ጋብዤዎታለሁ ከሁለት ልጃገረድ ጋራ። ከመጠጡ ጋራ ሲል በቀለ ጠየቀ። መግቢያውም ሁሉም 3 ራስዎን የመጡ እንደው አለ። ፍቅረኛዬን ብቻ ይዤ ብመጣስ? አያ እርሱ የራሱ ጉዳይ ነው። መግቢያውንም ትከፍላለህ አለ። ከዚያም ወደ ቤት አቅጣጫ ሲነዱ ስለ ሴቶች ጨዋታ ጀመረ። ዋና አሳሳች ነህ፣ እንደው መንፈሳዊ ትመስላለህ። ግን ስንቱ ልጃገረድ ነው በመኪና የምትጭነው አለ አበበ። መንፈሳዊ አይደለሁም፣ ግን ሞራሊስት ነኝ። ታምናለህ? አንዳቸውንም አልነካዋቸውም ብሎ መለሰለት። እርግጥ የፕሪንሲፕል ሰው ነዎት ሲል አሾፈና አንዴት አስደሳች ልጅ መኖሯን ከነመስሪያ ቤቷ አመለከተው። ተወኝ፣ መብራቱ አይጥፋ ነው የምትላሉ አለ እያዳነቀ። ታዲያ እርሶስ? በቀለ በፌዝ ጠየቀ። አንድ ጓደኛዬ ስለነካት ነው። እኔ ወንድምህ ደግሞ በእንደዚያ ያለ ነገር በጣም ሞራሊስት ነኝ አለ።
እንግዲያው እኔ ፍቅረኛዬን ባስረክቦት ይታመናሉ ሲል በቀለ እንደዋዛ ጠየቀው። እስከዚህ ድረስ ምንስ ቢሆን አብረን አድገን አበበ ራሱን ነቀነቀ። በቀለ ስለ ነፃነት አጫወተው። በቀለ የግል ኑሮውን ለማንም ማውራት ከተፈር አይወድም። የፍቅሩን ምስጢር ለእናቱ ልጅ እንኳን አላጫወተው። በዛን ምሽት ግን የሰሞኑን አፍቆት ስሜቱን ነፍቶትንም ይሁን ኦፕሬቲቭ ገፋፍቶት ለአበበ ሲተርክለት ቤቱን አልፈው ወደ ነፃነት ቤት አቅጣጫ አመሩ። ሳይታወቀው ነው፣ እየታወቀውም ነው። አሁንም የእርሷን ቤት ሰፈር አልፈው ሾላ ደርሰው ሲመለሱ ከፊታቸው ላይ ማን ድቅን ይላል? እርሷ አንድ ተማሪ ቢጤና አንድ ጎልማሳ በጎንና ጎኗ ሆነው ወደ ሾላ አቅጣጫ ይወጣሉ። ያቻትልህ አለው በተወጠረ አንደበት። ግን ፍጥነቱን ሳይቀንስ 100 ሜትር ያህል ነርቶ አዙሮ ቢመለስ የዋሽታ ሆኑ። መኪናውን አቁመው በአቅራቢያው ባህር ዛፍ ውስጥ ሁሉ ፈለጉ። ምንም። ተደብቃ ነው አለ። በእርግጥ የሚያሰኝ ነበር። በአቅራቢያው አንድ ቪላ ብቻ ነበር። ከዛም ገብታለች እንዳይል የምታውቀው ቤት አለመሆኑን ያውቅ ነበር። ብዙ አሰበ። አጎቷ ከውጭ ሀገር መጥተው ሰንብተው ነበር። ከዘመድ ቤት ተጠርተው ከእርሳቸው ጋር ለማምሸት ይሆን? አንዱ ወንድ አሽከራቸው መስሎታል እኮ። ታዲያ እንዴት በዛ ድንገት ተሰወረች? በዛ ወድቅት ጨለማ፣ በዛ የሾላ ባህር ዛፍ ውስጥ በደም እንደሰከረ አውሬ ወዲያና ወዲህ ሲንከራወት አደጋ እንዳይደርስበት አበበ ክንዱን ይዞ አወጣውና መኪናዋን ከባህር ዛፍ ስር አቆመው ይጠባበቁ ጀመር። ይገባኛል፣ እኔም ደርሶብኝ ነበር አለ አበበ ባዘኔታ። ሁለቱም ሲጋራ አቀጣጥለው ያጨሳሉ። ሲጋራውን በሲጋራ ለኩሰው በጣም ቆንጆ አይደለችም፣ ግን ንጹህ ናት፣ ፍጹም ናት። ፍጹምነቷ ንግግሩን አንጠልጥሎ ተው። በቀለ በጣም የዋሃቱን በሰው ዘንድ ፍጹምነት የለም። ታዲያ ፍጹም የመሰለችው የመጨረሻዋ አሰለጥ ልትሆን ትችላለች አለ አበባ አሁንም ባዘኔታ አነጋገር። እህና እሱ እኮ ነው እኔም የከነከነኝ። በቀለ በህልም ውስጥ የሚነጋገር መሰለ። ከ1 ሰዓት ተኩል አንስቶ እስከ 3 ሰዓት ድረስ ጠበቁ። አልተመለሱም። አንድ ፓኬት ባለድመት ጨርሶ ሌላ ገዝቶ መጣ። አሁን ብንሄድ ይሻላል፣ ተደብቃ ከሆነ አናገኛትም። ግን እኮ ያጠፋህ አንተ ነህ በቀለ። ወዲያው አቁመህ እኔም ብታወርደኝ ኖሮ። እርግጥም ደደብነቷ አናደደው። ግን በዛ ጊዜ በመኪናው መብራት ገጥተዋን ሲያይ ሌላ ማሰብ አልቻለም ነበር። ተቸኩላለህ እንዴ ብሎ ጠየቀው። አይ እኔስ ቤቱን ነው የምገባው፣ ግን ሌላ ቀንም ልናረጋግጥ እንችላለን። እስቲ ትንሽ እንቆይ። በቀለ ሞተሩን አስነስቶ መልሶ አጠፋው። እኔም እንዳንተው ነኝ፣ አንድ ነገር ወዲያው ካላረጋገጥኩ አላርፍም አለ አበበ። እኮ አሁኑን ለመቁረጥ እፈልጋለሁ። ቀስ በቀስ ዘወትር ከሞት አንዴ ብሞት ይሻለኛል። ከንፈሩን ይበላው ጀመር። ስለ ጋብቻ ካሰበ ወር በማይበልጥ ጊዜ ውስጥ ይህ መድረሱ ይበልጥ አናደደው። ደግሞ እኮ ከአሁን በፊት ቀለበት መልሳለች አለ እንደተጸጸተ ያህል። እሱን ፍራልኝ ሲል አበባ ሰው እስከ 4 ሰዓት ከጠበቁ በኋላ የጓደኛውን መቁነጥነት ተመልክቶ አንተን ላድርስህና እኔ ተመልሼ እመጣለሁ አለ በቀለ። አብዳሃል? ቤት ገብቼ ጠይቃለሁ። ከቤቷ ጋር ከተዋወቅህስ ደህና አለና አበበ ወረደ። እርግጥ ወንድሞቹን ያውቃቸዋል፣ ያውቁታል፣ ግን በደንበኛው አልተዋወቀም። ሐሳቡ በሚቀጥለው ወር ሽማግሌ ለመላክ ነበር። እንደዋሸለት ቤትም አልሄደም። ከዛው የባህር ዛፍ ስር እስከ 5 ሰዓት ሲጠብቅ አምሽቶ በመንገዱ 10 ጊዜ ያህል ተመላልሶ እግረ መንገዱን 2 አፕሬቲቭ ጠጥቶ ከክፍሉ ገባ። ከተፈጥሮ ደህና እንቅልፍ ነበረው። አንዴ ከተጋደመ ሌባ ቢሰርቀው እንኳን አይሰማም። ይዛን ለዚህ ፊት የፈለከውን ማለት ትችላለህ። ከንክሩ መጽሐፍ 150 ገጽ ያህል አንብቦ አደረ። ከነርሱ የምደብቀው ምስጢር የለኝም። ጓደኞቹን ስርቅ አድርጌ ያየኋቸው ትልቅ ዓላማና ተግባር ያለው ወንድ በሴት ወጥመድ ውስጥ መግባት የለበትም የሚለው ሽማግሌ ሲሆን
ከሰው አይን ሊያስገባው የሚያስችለው ነገር ቢኖር ሴትም እኮ በካፖርቱ ላይ ጣል ያደረጋት አንዲት ሰማያዊ ጣት ብቻ ናት። እሷው ነበረች። ሙዚቃ፣ ሌላውን ሰው ግን ስዕል እስከ ለተሞት ያረሰውን የእርሷ 45 ዓመት ገደማ የሚጠጋው ረጅም ትከሻን የሰፋ በነጋታው ጠዋት ባለህ መሰለው ጢሙ ከተማውን በመኪና ግራጫ አይኖቹና የአፍንጫው ቀዳዳ ስፋት እስከ 5 ሰዓት የተቀጠቃቸው ቡናና በሲጋራ ዋለና ደወለላት። ባሩ ባስከፊ ገጽታው ላይ አስፈሪነትን አክለውለታል። ጆሮዋ ነው። በቀይ ሸሚዙና እጅ ጠባብ ከሚመስለው ልብሱ በታች የኮዛት ጠባብ ሱሪ አጥልቋል። የመጀመሪያው ሰው በኋላ እንደደረሰበት ቤሎ ቦርዶ የሚባል ኮብ ላይ 10 አለቃ ሲሆን ሁለተኛው አፋናሲስ ቶኮሎ በቅጽል ስሙ ክሎፕሻ ከሳይቤሪያ ማድላት መውጫ ስፍራ እንዴት እንደናፈቅሽ ወንጀለኛ ነው። ስሜቴ ቢመሰቃቀልም በድንገት ያጋጠሙኝ እነዛ ሰዎች ሳልወድ በግድ አእምሮዬን ማረኩት። ሆኖም ፑጋቼቭ ከኦሬንበርግ ያመጣው ጉዳይ ምንድነው? ተናገር አራስቲ በማለት ወደ ጉዳይ መለሰኝ። ትላንትና ማታ በሾላ በግርስት ኳትኛ ያየውሽ መሰለኝ። ሁለት ጎረምሶች አብረውሽ ድጋፍ ለዳግመኛ ጊዜ ወደ ፑጋቼቭ መርቶኝ ዓላማዬን ለማሟላት እድል የሰጠኝ መሰለኝ። የለም ይህን እድል ልጠቀምበት ወሰንኩና በውሳኔ ሳላወላውል ለፑጋቼቭ ጥያቄ መልሴን እንዲህ በማለት አቀረብኩ። እንግዲህ አንዲት ስቃዩን የሚያሳዩትን ጓለማውታ ለማዳን ወደ ቤልጎሮስክ በመገስገስ ላይ ነኝ። የፑጋቼቭ አይኖች ተቁለጨለጩ። ከኔ ሰዎች መሃል ጓለማውታ ለማስቃየት የደፈረ ማን ነው እባክህ ሲል ጮኸ። ምንም መሰሪ ቢሆን ከፍዳ ያመልጥ ተናገር። ለመሆኑ የሐረመኔ ማለት ነው? ሸባብሪን ጤናማም አይደለም መለስኩለት። አማኑኤል ያችን ቄሱ ቤት ያያትን ህመምተኛ ልጅ በቁጥጥሩ ስራ ውሏት እንድታገባው እያስገደዳት ነው። ሸባብሪን እሱን ሰጣለሁ አለ ፑጋቼቭ ጥርሶቹን ነክሶ። ከትእዛዜ ውጭ መፋለልና ህዝቤን ማሰቃየት እንደሚያስከትልበት አሳየዋለሁ። ይንጠለጠላታል። አንዲት ቃል እንድናገር ይፈቀድልኝ አለ ክሎፕሻ ጎርነን ባለ ድምፅ። ሸባብሪን የምሽጉ ጠቅላይ አዛዥ ለማድረግ ያልተጣደፍከውን ያህል አእምሮ ተዘበራረቀበት። አሁን ደግሞ ልትሰቅለው ትጣደፋለህ? ከፊቱ ላይ አንድ ነገር ከመኳንንት ዘር ያውም እርሱን በመሾምህ ኮዛኮችን አስቀይመህ እንዳልነበር ሁሉ አሁን ደግሞ በአንዲት አቤቱታ ብቻ እርሱን ለሞት በመዳረግ መኳንንቱን አታስበርግ። ማንም ይሁን ማን ጥፋተኛ ሆኖ እስከተገኘ ድረስ በነጻ የሚለቀቅበት አንዳች ምክንያት አይኖርም አለ ሰማያዊ ጥብጣብ ያደረገው ሽማግሌ። ሸባብሪንን መስቀል ምንም ጉዳት አያመጣም ማለትሽ ነው? ደግሞም ይህ ሰው ጠበቅ አድርጎ መመርመሩ አይከፋም። ከዚህ ምን አመጣው? ገዥነቱን ሳይቀበለው ፍርዶ እንዴት ይሻል? ተቀብያለሁ የሚል ከሆነስ ከለየላቸው ጠላቶች ጋር በኦሬንበርግ ውስጥ ምን ያህል ጊዜ ምን አቆየው? ይህን ያህል ስቱዳ ጣቢያሉ ሰለውና ብረት ላግል ጌታው ከኦሬንበርግ ሹማምንት የተላከብን ሰላይ ለመሆኑ ቆሌ እያስጠነቀቀኝ ነው። የሽማግሌው አስተሳሰብ እውነትን የተመረኮዘ ይመስላል። በእነማን መዳፎች ውስጥ እንዳለው እንደገባው ሳስብ መላ አካላት የደነዘዘ ጭንቀት እንደተሰማኝ ፑጋቼቭ አወቀ። እናስ ጌታው አለኝ በአይኖቹ ጠቀስ አድርጎኝ። የጦር አበጋዜ አባባል ከልብ የሚገባ ይመስለኛል። አንተስ ምን ትላለህ? የፑጋቼቭ በቀጠሮ ከዚያ ቡና ቤት ተገናኙ። መለሰልኝ። በቁጥጥሩ ስር ውያለሁና ተገቢ የመሰለውን እርምጃ ሊወስድ እንደሚችል በጥሞና ነገርኩት። በቀለ ሊሄድ ዋዜማው አለኝ ፑጋቼቭ። ለመሆኑ ከተማችሁ እንዴት ናት? እግዚአብሔር ምስጋና ይግባው፣ ሁሉም መልካም ነው አልኩት። መልካም ነው ሲል አስተጋባ ፑጋቼቭ። ህዝቡ በረሃብ እየረገፈ ነው። ንጽሕት ፍጥረት ላይ ምን አሰብኩ ባካችሁ? የመጨረሻው አስቀያሚ ሐቁን ነው። በቀለ ክፉኛ ተጸጸተ። ህዝቡ በረሃብ እየረገፈ ተጸየፈው። የተናገረው ሆቴሎ ቁራኛ ነው። እኔ ግን ቃለ መሐላ ላይ ለመጠበቅ ስል የሚወራው ሁሉ ፍሬ ቢስ እንደሆነና በኦሬንበርግ ምርት እንደተትረፈረፈ ላሳምነው ሞከረ። በልደናውን ተመልከቱልኝ ደግሞ በማለት ሽማግሌ ጣልቃ ገባ። ለኢየሱስ ደግሞ ጸልይልሃለሁ አለች። የኮበለሉት ሁሉ የሚነግሩን መመርመር ቀርቶ በኦሬንበርግ ረሃብና ወረርሽኝ መስፋፋቱን ማታ ጥንብ እንኳን ቢያገኙ ለመብላት እንደማይመለሱ ነው። ጠዋቱን ጌታው ደግሞ ምርት ተትረፍርፏል ይለናል። ሸባብሪንን ለመስቀል ከፈለጉ ይህንንም ደፋር ጎረምሳ ከጎኑ አብረውት ያንጠልጥሉትና የምቀኝነትን ትርካቸውን ያስወግዱ። ምዕራፍ
የዚህን ክፉ ሽማግሌ ቃላት ፑጋቼቭ ተነከኑት። ይህኔ ክሎፕሻ የጓደኛውን ቤት ሊያቀዘቅዝ ሞከረ። ይበቃል ኖሚች አለው። አንተ ሁሉም ይታረድ ማለት ነው ይቀናል። ቆመ መሄድ ሰው አስመስሏል። ግን ነፍስ ከስጋ እየተመነጠቀች መሆኗን አትዘንጋበት። አንተ ራስህ ከመቃብራት ላይ ያለህ ሌሎችን ለማጥፋት ትመኛለህ። የሰው ደም በከንቱ ሲፈስ አይዘገንንህም? ያማረው ያሸበረቀው አንተስ መልአክ መሆን ነው በማለት መለሰለት። ቤሎቦርዶ ልቡ ከዚህ ነበር። ግን እንዲህ በድንገት ልብህን በርህራሄ ያቀለጠው ምን ይሆን? አቤት ጥድፊያው! እኔም ኃጢአተኛ እንደሆንኩ ይገባኛል አለው መኪና አስነስቶ ወደ ቤቷ ከነፈ። ይህ ክንዴ እንደ ጨው እንዳጥንት የጠነከረ መዳፉን ጨብጦ እጅጌውን ሰብስቦ ጸጉራም ክንዱን እያሳየው አገኛት። ይህ ክንዴ ሰው ሁሉ የት ሄደ? ብዙ ክርስቲያኖችን እንደማፍሷል። ግን ጠላት እንጂ ወዳጅ አልገደልኩበት። ሽርሽር ሄደዋል። ጠላቴንም ያጋደልኩት አደባባይ በደን ውስጥ እንጂ አላሰኘኝም። በጎጆ ውስጥ ምድጃ ዳር ተጎልቼ አይደለም። ውስጥ ተቀመጡ። የገደልኩት በቆመጡ ወይም በመጥረቢያ እንጂ በባልቴት አይደለም። ደህና ነኝ። አንተስ ደህና መጣ? ሽማግሌው ታይኝ መምጣቱን እያዞረ ታቋርጬ መምጣት ነው የቀረኝ በማለት ሰደበው። ምናልክ አንድሬሳ ሲል ክሎፕሻ ተነፋ አለች በፈዘዘ አፍንጫህን ደፈጥጥላለሁ ጠብቅ ብሎ አስተዋላት። ጊዜ ሩቅ አይሆንም። ጊዜ ካለው አንተም የጋለ ብረት ታሸታለህ። እስከዚያው ጺምህን እንዳልነታ የሆነ ነገር አለ። ክቡራን ጀነራሎች ነጻነት ምን ሆነሻል? ፑጋቼቭ ኮስተር ብሎ በመምጣቴ ደስ አልተሰኘሽም እንዴ? የኦሬንበርግ ውሾች በሙሉ ቢንጠለጠሉ ደንታ አይኖረኝም። ነጻነት ግን የኛው ውሾች የእርስ በርስ ንክሻ ያሳስበኛል። ከጎኗ ከእንግዲህ ይብቃ ጨነቀው። እንደዚህ በጠወለገ መንፈስ ሳይሆን ቃል በደህና ስሜት ሊያገኛት ነበር ያሰበው። ተያዩ። ነጻነት ከዛ ጣጣ ውስጥ የከተተኝን ርዕስ መለወጡ አስፈላጊነቱ ታየኝና በፈገግታ ወደ ፑጋቼቭ ዞር ብዬ ቁጣ አልነበረም። እንደው ስለሸለሙኝ ካፖርትና ፈረስ እስካሁን ሳላመሰግኖት ያለ እርስዎ እርዳታ ከተማ ሳልደርስ መንገድ ላይ በብርድ ተቆራምጄ ሞት ነበር አልኩት። ዘዴ ሰራ። ፑጋቼቭ ከለሰተ በለሰለሰ አንደበት በጎ ማድረግ ዋጋ አለው። ትዝብት ይሰማኛል። ጠቀስ ካደረገኝ በኋላ ጨንቆሮ እያየኝ ስለሆነ አልልም እንጃ። ያቺ ሽባብሪን የሚያሰቃየት ወጣት ላንተ ምን እንደሆነች እስቲ አጫውተኝ። የምመካበት ቢኖር በነገራችን ላይ ፍቅረኛ ነች እንዴ? እና ታማኝነቴ የምትቀበዩ ቢሆን አልኩት። እኔነቴን ባገልጋይ ተረጋጋ። ሐቁን ልደብቀው አልፈለኩም። ሚስት ሳይሆን እመቤቴ ሁኚ ሲል የሆነ ፑጋቼቭ ግንባሯን ከመዳፏ ላይ ታዲያ ለምን እንዳላልከኝም አጋብተናችሁ ሰርጋችሁ እንበላለን ከቆየች በኋላ ከዚያም ወደ ቤልቦሮዶ እየተመለከተ ስማ ጌታውና እኔ የጥንት ወዳጆች ነን። ገበታ ይቅረብልን። ጉዳዩ በንጹህ ሕሊና ሲነጋ ብናየው መልካም ነው። የግድግዳው ድምፅ ነው። ምንም ማድረግ እንዳለብን ነገ እንወስናለን። ጭራቅ መንፈስ አለ። ግብዣውን ላለመቀበል መግደርደር ፈልጌ ነበር፣ ግን አልቻልኩም። የቤቱ ጌታ መሎሎ ልጆች ጠረጴዛውን ነጭ ጨርቅ አለበሱትና ዳቦ፣ የአሳ ሾርባ፣ የቦድካና የቢራ ጠርሙሶች አንዘርድረውልን በድጋሚ ከፑጋቼቭና የተከበሩ ጓደኞቹ ጋር ጨረቃ ላይ ቤት አልሰራንም፣ አልተፋቀንም። ያለ ውዴታ የምካፈለው ፈንጠዝያ እስከ ውድቅት ሌሊት ተራዘመ። ምነው እንግዳ የሆንሽብኝ? በመጨረሻም ሁሉም በመጠጥ ተዳክመው ፑጋቼቭ እንደተቀመጠ ማንጎላጀት ጀመረ። ጓደኞቹም እንድንወጣለት ምልክት አሳዩኝና አብረን ለመሳል ኖሮ እንደ ሌሎች እንዳልሆነ አድርገው በክሎፕሻ ትእዛዝ ዘቦቹ ወደሆነ ስፍራ ወሰዱኝና ከሳቪሎች ጋር ቆለፉብን። ምን በደልኩት? በዕለቱ አጋጣሚ በጣም ተገርሞ ስለነበር አንዲት ጥያቄ እንኳን አላነሳብኝም። ምን ማታወሪያለሽ? ጨለማ ውስጥ ተጋድሞ ቁና ሲተነፍስና ሲያቃስል ለረጅም ጊዜ ቆየ። በመጨረሻም ማንኮራፋት ሲጀምር በሐሳብ ተውጬ ቀለበቱ ተመልሷል። በዓይኔ ቦታ ገዝቻለሁ። የምንሰራው ቤት ይታየኛል። ፑጋቼቭ በማለዳ አስጠራኝና ወደ ከዚህ ድረስ ኑሯችን መጥፎ አይሆንም። ደጃፉ ላይ በሶስት ፈረሶች የሚሳብ ሰረገላ ቆሟል። መንገዱ ላይ ሰዎች ይርመሰመሳሉ። የምናገረው አማርኛ ፑጋቼቭ በሩ ላይ ያገኘሁት ቆቡን አጥልቆና ጸጉራም ካፖርቱን ደርቦ እርሱም ለጉዞ ተዘጋጅቷል። ጓደኞቹ ከትናንት ማታ ይልቅ በዛሬው ዕለት ተረጋግተው ዙሪያውን ከበውት ቆመዋል። ፑጋቼቭ የሞቀ ሰላምታ ቀረበልኝና ሰረገላው ውስጥ እንድገባ ጋበዘኝ። ወደ ቤልጎርስክ ምሽግ አለ ፑጋቼቭ ደረተ ሰፊውን ሰረገላ ነጂ። ሊያባብላት አልቻለም። ወደ ቤልጎርስክ ምሽግ ከንቱ ነበር። ታምቡር መታ። ምንስ የሚያስረዳው ነገር ተንቀሳቀሱ። ቃጭሎቻቸውን ተጨለጨሉ። ሰረገላችን በበረዶ ላይ ተንሳፈፈ። ግን ለምን አልፈለገችም አለ አንድ የማውቀው እንደተሰማው። ቆይ
ሳቢ ልጅ ከኋላችን ሲሮጥ አየሁት። ፑጋቼቭም ሰረገላውን እንዲቆምለት አዘዘ። ጌታዬ ፒየተር አንድሬች አለ ሳቢ ልጅ፣ በእርጅና ዘመኔ ከነዚህ ወሮ በነጋው ጠዋት ስራ እንደገባ አንተ ሽማግሌ ታገኝና አለው ፑጋቼቭ። ምናልባት በመረቱ ዳግመኛ ጊዜ አገናኝ እንደምታፈቅራት ስለምታውቃል አለችው። አመሰግናለሁ ኩንበጥሞ አመሰግናለሁ በኋላ አለኝታዬ ለሎጂኩ አይገባኝ አለ በቀመጫው ላይ እየተደላደለ። አንተስ ሳማክርህ እንደዚህ ለእንደኔ ላለ ደካማ ሰው ላሳዩት ደግነት እግዚአብሔር ለመቶ ዓመት ጤንነት እንዲለግሰው እድሜን በሙሉ ጸልይለታለሁ። ጠያይቋ አሁን ወዲያ ስለ ቆዳ ካፖርቱ አላነሳም። እኔ ምን አውቃለሁ መጠየቋ የቆዳ ካፖርቱ ጉዳይ ምናልባት ፑጋቼቭን ያናድደዋል ብዬ ፈርቼ ነበር። ደግነቱ ሳቢልችን አልሰማውም ወይም አባባሉን ከቁም ነገር አላስገባውም። ፈረሶቹ ይጋልባሉ። ፑጋቼቭ ግራና ቀኝ ይነሳል። የተለየ ተፈጥሯለን እጅ ይነሳል። ከጥቂት ደቂቃዎች በኋላ መንደሪቷን ለቀን ጥርጊያ ጎዳናውን ተያያዝ ነው። በዛ ወቅት የነበረኝ ስሜት በቀላሉ መገመት ይቻላል። እስከ ምን ጊዜውም እንዳጣዋት የቆጠርኳትን ያችን ሰው በጥቂት ሰዓታት ውስጥ ላያት ነው። ስንገናኝ ምን እንደምሆን ለማየት ሞከርኩ። በእንግዳ አጋጣሚዎች ስለተቆራኘኝ እድሌ በመዳፍ ውስጥ ስላደረጋት ስለ ፑጋቼቭ አሰብኩ። ቆይ እንጂ ታዲያ እንደኔ አስተያየት ተሳስታለች። ነፃ የሚያወጣልኝ ሰው ደም የሚጠማው ጨካኝ መሆኑን አውቃለሁ። የምሽጋችን አዛዥ የነበረው የሚሮናቭ ቢሆንም ሴቶች ስለ ድንግልናቸው ፑጋቼቭ ገና አላወቀም። ሽባውንም ክቡር ነገር ለሚወጡት ቢያበረክቱት ደስ ይላቸዋል። ወደ ኋላ ደግሞ መጥፎ አይደለም። በዚህም ሆነ በዛ ፑጋቼቭ እውነቱን ይደርስበታል። ታዲያ ያኔ ስሜት ማርያ በፍቅር ጥበቃ ሳይሆን ምን ይወጣታል ለማግኛ ሲባል ቅዝቃዜ ተሰማኝ። ጸጉሬ ቆመ። አንዴ ሽርሙጥና ዘመን ባል ያለበት ይመስለኛል። ፑጋቼቭ ወደ እኔ ዞሮ ጌታኞቹ አረጋጊ ካቸው ቢቸረችሩ እነዚህ ደግሞ አዲስ ዕቃቸውን በከፍተኛ ዋጋ ለመሸጥ ይጠባበቃሉ። አሳሳቢ የሆኑ ጉዳዮች ሞልተውኛል አልኩት። መላቀጥ ያሳጣው መኮንንና የጨዋ ልጅ ነው። በቀል ትናንት ስዋጋ እንዳልነበርኩ ሁሉ ዛሬ ደግሞ በአንድ ሰረገላ ውስጥ ከጎን ተቀምጫለሁ። ብዙ ሳልቃዥ እቀራለሁ። ለወደፊቱ ህይወቴ ማስደሳችነት ወሳኙ አንተው ነህ። ምክንያቱም እንደምትዩ ከሆነ አልክ ከርሷነቷ በተቀር ፈራኸኝ እንዴ? ለድንግልና ደንታ እንደሌለኝ ከዚህ በፊት ከሞት አፋፍ ያዳነ ብቻ ሳይሆን ዛሬም ረዳት እርሱ ብቻ መሆኑን እንደተገለጠላት ከብሩ ላይ ስትደርስ ዞር አለችና እግዚአብሔርን ትክክል ነህ። ለመሆኑ ያንን አበበ የምትለው የኔ ሰዎች እንዴት እንደተመለከቱ አይተሃል? ሽማግሌው ሰላይ መሆንህን አምኖ በዛሬው ዕለት ተሰቃይ ነው ተሰቃይተህ ልትሰቀል ነበር፣ ግን አልተስማማውለትም። ታገኝ ሳቢልችና ሰረገላ ነጁ እንዳይሰሙትም ወዲያው ደውለን ዝቅ አድርጎ ሰላምታ ከተለዋወጡ በኋላ የሸለምከኝ ቆዳ በፊት ያጫወትኩ ጉዳይ ከምን ደረሰ? እናንተ እንደምትሉኝ እርሱማ ተያይዟል አውሬ እንዳልሆንኩ ልብ በልልኝ መልሶ ጠየቁ። የቤለዝ ጎስ ላይ ብንቶ ይሻላል ሲወር ደህናውን ስራ እንዳደረገ አይቻለሁ። ቴሌፎኑን ከጆሮ ላይ መከራከር አግባብ ስላልመሰለኝ አንዲት ቃል አልተነፈስኩም። ትንሽ ከቆየ በኋላ ኦሬንበርጎች ምን ይሉኛል ሲል ጠየቀኝ። የማትበገር ሰው ነህ ይሉሃል። አንተን የማያውቅ የለም። አንድም የነጻነት ደወለ። ፊቱ በኩራት ፈካ። አዎ በቀለ በደስታ ተሞልቶ ውጊያ አዋቂ ያገኘው አልቻለም። ኦሬንበርጎች የዩዚቤሪያን ጦርነት ያውቁ ይሆን? ከሁለት ቀን በኋላ 40 ጀነራሎች የተገደሉበትና ከቤቱ 40 ብርጌዶች የተማረኩበት ነው። አንተስ ምን ትላለህ? ለመሆኑ የፕሩሲያ ንጉሥ የሚቋቋመው ይመስላል? ፑጋቼቭ አቅሙን ለማወቅ አስገረመኝ። አደባብሰው ሸኙት። አንተ ወራስ ይመስላል ዘመድ ጥየቃ ወደ ውጭ ሀገር ሄደች አለው። ፍሬድሪክን አሸንፈዋለሁ ትላለህ? ደግሞ ወደ ጠበል ፍሬድሪክን ለምን አላሸነፈውማትና ይጠበል ሄደች ቢጠይቅ አቀርቅረው ወለሉን ተመለከቱ። እስካሁን በአንድ በኩል ያልተበገረ ጸጥታው ቤቱን የሐዘን ቤት አስመስሎታል። ሞስኮ እስከመግባቱና በጥያቄውም ሞስኮ ላይ አለመደሰታቸውን አኳኋናቸው ይታረፍ ብሎ ተንፋሹን ዋጣ አደረገና ምን ነው እግዚአብሔር ምስክሬ ነው፣ ሰውነቴ ስለተሳሰረ ነጻነት ያስፈልገኛል። ተከታዮችን የሚኮረኩራቸው ነገር አለ። ዋዛ እንዳይመስሉ በሆድ ያመኩት ጉዳለ እንደ መጓዝ አይነት ነበር። የመሸነፍን ዕጣ ቢገጥመንም በዛም የኔንም ሆነ የራሳቸውን አንገት ጋር ያድናሉ። በቀለንም ይሁን ውስጥ አልኩት ልዩ የሐሳብ ጭራቆች አሁንም ጊዜ ያለህ ከእነሱ ርቀህ ጓዛችን ለንግስታችን ብትሰጥ አይሻልህም? የተተካበትን የሁከት ማዕበል በሳምንት ውስጥ ብሎ ሳቀብኝ። በጭራሽ አለ ለመጸጸት ጊዜው አልፎብኛል። ከስራው ምንም አይነት ምሕረት አይደረግም። ዋጋ አልነበረውም። እንደጀመርኩ ገፋበት አይበላም
ማን ያውቃል? አይተኛም። ምናልባትም ብሎ ድብሎ ሲጫወት ይሆናል። ስለ ነጻነት ግረሽካ መታጀት አምጥተው ነበር። ፕሮፖርሲዮን ሞስኮን በሚገባ ገዝቶ አየር የለ መለወጡ ትንሽ ይረዳው ይሆናል ተብሎ መጨረሻው ታዲያ እንዴት እንደሆነ ታውቅ የለ በዘመዶቹ በመስኮት ነበር የተወረወረው። ጭንቅላቱ ተቆርጦ ሬሳው ተቃጥሎና ተደረገ። አመዱ በመድፍ አፈሙዝ ተጠቅጥቆ በአየር ላይ አልተበተነም። በመካከሉ ስማኝ ነገሩ እንደሚያጣሉለት አጽናኑት። የሆነ እርሱ ስሜት ግን ፈንቅሎት በበኩሉ ታገኝን በጥብቅ ልጆኛ አደራላት። አንዲት ባልቴት የነገረችኝን ታሪክ ምንም አይነት ላጫውት። መሪር መርዶ የሆናት እንዳትደብቂኝ። አንድ ንስራ ሞራ አንድ ጊዜ እና አንዱ በወጣ ይሻለኛል ወዲያው በቴሌፎን ጠየቀው። ልታሳውቂኝ እሺ? እስቲ ያጫውተኝ አያቆራ የሚገኝበትን አንተ ቁጥር በምድር ሰጣት። ላይ ለ300 ዓመታት ለመቆየት የአስመራ ስንበታው ስትችል አንድ እኔ ለምንድን ነው ረጅም ህልም ነበር። በ33 ዓመት ብቻ ምን እንዳደረገ የምቀጨው? ቀርቶ ምክንያቱም ኖሮን እንኳን ወንድሜ በሚገባ አልቆራው ሲመልስ የማያስታውስበት ጊዜ ነው። አንተ አብዛኛውን የሕያዋን አልጋው ላይ እንደምትመጣለህ ተጋድሞ ይውላል። እኔ ግን የምኖረው ሬሳ መቅበዝበዙ እየበላሁ ነው። ሲሻለው መፍዘዝ ንስሩ ተተካበት። በአባባሉ ነጻነት አሰበበትና ይህኔ የታለች? እስቲ እኔም ምን አንተ ታደርጋለች? የምትበላውን ምን ለመብላት ታስበው ይሆን? እሞክራለሁ አለው። ስትስቅ ትታየዋለች። መልካም ንስርና ስታለቅስ ቁራ አንድ ላይ ያያታል። ተጓዙ። አብረው ያለሙት አንድ የሞተ ፈረስ በጠራ አግኝተው ጨረቃ ስር አንድ ላይ ተቀምጠው ሰፈሩበት። የተጫወቱት ቁራው ሀሳቡ እየጎራረሰ ከአዲስ ስለ አበባና ጣፋጭነት ከነጻነት ሲያወራ ትዝታ ጋር ንስሩ አንዴ ብቻ ተጣብቆ ቦጨቅ አለቃለ። አድርጎለት እህቱ ክንፎቹን እያራገበ በብዙ ይቅርብኝ ረገድ ወንድሜ ልትረዳው ሞከረች። ጥንብ እየተመገቡ ስሜቱ ለ300 ስለሚገባት ዓመት እንደርሱ ከምኖር ተጨነቀች። ለአንዲት ቀን ምናልባት ያንተ ያው ተብሎ ደም ቀምሼ ልጃገረድ እግዜር እንዳለ ይመጣለት ያድርገኝ የጀመረው ብሎ ታረፈው። አስመራ ሳለ ይህንን ነበር። ተረት እንዴት ታየዋለህ? አንዳቸውንም አላያቸውም። ግሩም ነው አይኑ አልኩት። ተጋርዶበታል። በበኩሌ አንድ ወር ከሳምንት ግድያና እንዳለፈ ዝርፊያን እርሱ ጥንብ ግን ከመብላት ቀን ለይቻለ ቆጠራውን ያቸውም ትቶታል። የሚጠብቀው በመገረም ቴሌፎን ትክ ብሎ ከማየት በቀር ከአዲስ አበባ ተደወለለት። አልመለሰልኝም። አቤት በየሀሳባችን መቁነጥነጥ! ተውጠን አካላቱ ሁለታችንም ተንቀጠቀጠ። ጫልን። ትንፋሽ ሰረገላ አጠረው። ነጁ ያንጎራጉራል። እታጌ ነበረች። ሳቢሊችም አሎ በተቀመጠበት ይሰማል ያንጎላቻል። አለችው። ሰረገላው አዎ በጥርጊያ ሰማለሁ። ምንድነው ጎዳና ላይ ንገሪኝ። ይዘገዘጋል። ቁጣ ነበር። በድንገት የያይክ መንደር በቀለ ደህና ነህ? ታየሁት። ኦፋ ንገሪኝ ነው ከሩብ የምልሽ። ሰዓት በኋላ ምን ሀተታ ማብዛት ወደ ነው? ቤልጎሮስክ ምሽግ እታገኝ ሰተት ጥቂት ብለን ሴኮንዶች ገባን። ዝም ብላ ቆየችና ተቀምጦ እንደወጣ ምዕራፍ ተምጦ እንደወጣ ትንፋሽ 12 ነጻነት ልትዳር እጓ ለማውጣ አለችው። ኖ ኖ ኖ! ጩኸቱ ቤቱን አደበላለቀው። እህቱ የፍሬ መጥታ ዛፋችን አጠገቡ ቆመች። አልለመለመችም። በትእዛዝ እባብ ያስቀረው ልትፈካ ይመስል ከቶ ኖ አልታደለችም። አለ። ወደ ዋ እርሷ ምሽራችን ዙሮ ራሱ የላት እየነቀነቀ አበባ አባትና ውሸት ነው የሚል የሚያሽሞነሙናት መልስ ስሙ የሚጠብቅ የሚመርቃት ይመስል እህቱን የሰርግ በመጨነቅ ዘፈን። ተመለከታት። ለማጽናናት እጇን ሰረገላው ብቻ ከአዛዡ ቤት ከትከሻው በረንዳ ላይ ስር ጫን ደርሶ ቆመ። አደረገችው። እውነቱን የፑጋቼቭ መሆኑን ማጣጣተው የተገነዘቡ ሁሉ ከውስጥ ዙሪያውን እንባና ልቅሶ አሰበሰቡ። ይተናነቀው ነበር። ሸባብሪን አሎ አሎ አለቃውን ወጥቶ አለች ታገኝ ተቀበለው። እንደገና። የኮዛክ መቼ ልብሱን ነው እርሱ? አጥልቋል። በምሬት ጥርሱን ጢሙንም አገጠጠ። አንዠርግጓል። ነገ እሑድ ነው። ደስታውንና ትመጣ ታማኝነቱን እንደሆነ ለመግለጽ አንተም ለሰርጉ በታላቅ ተጠርተሃል። መሽቆጥቆጥ ፑጋቼቭን ፊዙ ከሰረገላው ላይ እንደርዳን ደግፋ ከተተው። ወረደው። መጣሁ እኔን በማየቱ አለና ቢደነግጥም ቴሌፎኑን አስቀምጦ ስሜቱን ወደ ውጭ እንደምንም ብሎ ተፈተለከ። በመቆጣጠር እጁን ለሰላምታ የት ነው የምትሄደው? ዘረጋልኝ። አለች እህቱ ከወደ ኋላው እየሮጠች። አንተም ከኛው አዲስ አበባ። ዘንድ ገብተሃል አበጀ አውሮፕላን እኮ የሚበራው የሚል ነገ ቃላት ጠዋት ነው። ወረወረልኝ። ቀኑ አርብ ነው። ቃል ሳልመልስለት ይህ ፊቴን ጭንቅላቴ አዞርኩበት። ወይ አእምሮዬ ልክ አይደለ። ያለፈ ዘመን አስመራ አዲስ አበባ ትዝታን ከቢሮ እንደ ለመቀስቀስ ፒያሳ ወጣ ብሎ በመቃብር ድንጋይ ላይ የሚኬድበት እንደተሰራ ጽሑፍ ተመልሶ እስከ ዛሬ በሳሎን ከግድግዳ ላይ ያልወረደውን ዘንፈል አለ። የሟቹን አዛዥ ዲፕሎማ በዛች በማውቃት ምዕራፍ ክፍል ውስጥ 8 ተንጠልጥሎ ስመለከት ልቤ በሐዘን ጠፍቶ ተሰነጠቀ። ኢቫን ኩዝሚች ባለቤቱ ቅዳሜ ሹሩሩ ጠዋት እያለችው የቢሮ ተቀምጦ ሳሎን ተቀመጠና ያሸልብበት ሲጋራ የነበረው አቀጣጥሎ ሶፋ ላይ ታሪኩን በዝርዝር ፑጋቼቭ አረፍ አለ። ታጫውተው ታገኝን ጠየቃት። ሸባብሪን መንፈሱ ትንሽ ቮድካ ተረጋግቶ አቅርቦለትም ፉት ድካም ካለ ነው። በኋላ ወደ እህቱ እኔው እስከ እኩለ ሌሊት እያመለከተ ስትመክረው አድራ ነበር። ለእርሱ ማቅረብለት እንጂ ነገሩንም ብዛም አለው። አያስታውስም። ሸባብሪን ነገር ግን መጠጡን ወደ አዲስ አመጣልኝ። አበባ ሲበር ግን አሁንም አንዳንድ ጊዜ ፊቴን አእምሮ ጠመዘዝኩበት። እየሳተ በጭንቀት ቢያስቸግረውም ተውጧል። በጥሞና ፑጋቼቭ አስቦ በእርሱ ላይ እውነቱን ቅሬታ ወደ እንዳለውም ማመኑ ደረሰ። ጠርጥሯል። ሽንፈቱን ጌታው እንዳወቀ ፊት ጀነራል ሽር ጉድ እያለ መቅበጥበጡ በጥርጣሬ ታጋለለት። አመለካከት አንዳንድ እኔንም ጊዜ ብቻ ይቃኘኛል። ያደርሽበታል። ፑጋቼቭ ስለ ምሽጉ ይዞታ፣ ስለ ጠላት ምኑን የሚነፍሰውን ላጫውትህ ወሬና አለችና የመሳሰሉትን ከጠያየቀው በኋላ በድንገት ስማ እስኪ ወንድም በቁጥጥር ስር ያዋልካት ወጣት ለመሆኑ ማነች? እስቲ ያሳየኝ አለው። አነጠሰችና ሸባብሪን አንዱ ቡና አለ። ጌታው በቁጥጥር ስር አላዋልኳትም እኮ የነጻነት ተለውጦ እየተንተባተበ የአበበ ቴሌፎን በጠና አመላለስ ታማለች። የምትገኘው መኝታ ቤቷ ነው። በአንድ ጊዜ መሰወር ውሰደኛ በመካከላቸው አለው። አንድ ፑጋቼቭ ከተቀመጠበት እየተነሳ ሳይቋጥር አልቀረም ነበር። አሻፈረኝ ማለቱ አያወጣውምና ፑጋቼቭ ካልጠፋው እንዳበበ ወደ መኝታ ቤቷ አመራው። ባዘኔታ እኔም ተከተልኳቸው። ትዝብቱ መዳረሻው ላይ ሸባብሪን ቆም ብሎ ጌታዬ፣ አይሴ እርስዎ የሚጠይቁኝን ሁሉ አይሴ ለመፈጸም ዝግጁ ነኝ ደግሞ አመለኩ። ግን አንተንም ወደ ሌላ ባለቤቴ አላገባም። መኝታ ቤት እጠፋለሁ። ሌላ አፈር እንግዳ ድቤ አያምጡብኝ። ድምፁ ክፉኛ እየካሄደ ደነገጡ። ምን ማለት ቃጣው። አገባሃት እንዴ?
እውነት ነው በጥርሴ ልዘለዝለው እየዳዳኝ ግንባሩን ኮስተር አደረገው በማለት የነገረች ጣልቃ ገባ። ይህን ማውጣጣቱ የኔው ተግባር ነው አና አንተ ደግሞ ነገር አይገባም ብሎ እንደሰማሁት ከሆነ ሸባብሪን እየተመለከተ ይሆናል። አጉል ጮሌነት አትመስለኝም። ሚስት ሆነች አልሆነች እንስማማታል የምለውን ባለ መመርጥላት እኔ ሆነ ተከተለኝ ጌታው ጀመር በማለት ድጋፉን ገለጸልኝ። ነገሩን በተቻለ መጠን ተከታተለው ወደ በሩ ስጠጋ አንተ ወደ ውጭ ሀገር እንደገና ፀሐይ በምትባለው ጓደኛው አማካኝነት አበበ ጌታዬ ከፍተኛ ትኩሳት ለቆባት በመኪና አብረው ሽርሽር ይሄዳሉ። ሶስተኛ ቀኗ መሆኑን ነው ፀሐይ ወዳጅ አድርጋው ነበር። በሩን ክፈታሉ። ከዛ በኋላ የሆነውን በትክክል አታውቅም። ሸባብሪን ኪሱን ደባብሶ መክፈቻውን እንዳላመጣ አስታወቀው። ፑጋቼቭ እንዲጠብታ በሩን በእርግጫ ጠለዘው። ቁልፉ ተሰበረ። እንዳስገባት ያስታውሳል። በሩ ወለላለና ጎራ አለ። ግን ሽርሽር ማስከታት ያው ግሬ ወጣ ሲል ወጣ መሆኑ አይደለም የቀረው ገርጥታ መንምናና ጸጉሯ ተመሰቃቅሎ በዘባተሎ የባላገር ልብስ እንደተጠቀለለች ማሪያ ኢቫኖቭና ወለሉ ላይ ተኮራምታ ከጎኗም በጉማጅ ዳቦ የተከደነ አንድ ማንቆርቆሪያ ውሃ ተሞልቶላታል። መነኩሳለሁ ብላ ሰማይና ምድሩን ታደባለች። ገና ስታየኝ መንሰቅሰቅ ጀመረች። ስላዞረኝ በዛች ወቅት ከዛ በኋላ በበነቀደችና ሐሳብ አለው። ፑጋቼቭም ሸባብሪንን በቁጣ አመለካከት ያንገበገበው ጥሩ ሆስፒታል አለ አለው። ከዛም ወደ ማሪያ ኢቫኖቭና ቀረብ ብሎ ንገሪኝ እስኪ ልጄ ባልሽ እንዲህ እንደሚያሰቃይሽ ለምንድን ነው? እንደው ምን በድበድው ይሆን ሲል ጠየቃት። ሁለቱንም አስገደደው። ባልሽ በቃ ማለት የሰማችውን አስተጋባችለት። ራሱን በቀስ ባል አይደለም፣ እኔ ሚስቱ አይደለሁም። እርሱን ከማገባ ሞቴን መርጫለሁ። ምኑም አይገባኝ። ከእርሱ የሚያላቅቀን ካጣሁ የኔን መሞቴ የማይቀር ነው። ፑጋቼቭ አውሬ መስሎ ሸባብሪን ላይ እንዳተኮረ እንደገጠመ ያንቀላፋ ብለህ ልታታልለኝ ደፈርክ አለው። አንተ ከሰርጉ ትሄዳለህ፣ ሙት ተጠርተሃል። ምስ ምን እንደሆነ ታውቃለህ። ከእንቅልፉ እንደተቀሰቀሰ ሸባብሪን ተንበረከከ። ድንገት ቀናለና ጥላቻ እስኪበጠስ ነውና ቁጣዬ በአንድነት ገነፈለብኝ። ሳቁን ለቀቀው። ጨዋኔ ባዩ ሸባብሪን አንድ ወንበዴ እግር ስር ወድቆ ሲንከባለል ማየት አቅለሸለሸኝ። ፑጋቼቭ በምን ቀዝቀዝ አለ። ያውቀውም አሁን ምሬሃለሁ የመገረም ሳቅ ነበር። ለዳግመኛ ጊዜ ብታስቆጣኝ ግን ወደ ማሪያ ኢቫኖቭናም ዞር ብሎ ርህራሄ ሄደ። ሶስተኛው ነውጪ ልጄ እኔ ንጉስሽ ነጻነትሽን አቀዳጅሻለሁ የተፈጸመበት ዕለት ነበር። ማሪያ ኢቫኖቭና መልከት ታደረገችውና ከወላጆቿ ገዳይ ጋር ግንባር ለግንባር መፋጠጧን ተገነዘበች። ፊቷን በእጆቿ ሸፍና አዞራትና የኋልዮሽ ተዘረረች። አይቶ ላነሳስ እንደረደር ፖላሻ ሮጣ ገብታ ትንከባከባት ጀመር። ሸባብሪንና እኔ እየተከተል ነው። ፑጋቼቭም ከክፍሏ ወጣ። የልቡን ሙሽራ ታዲያስ ጌታው አለ ፑጋቼቭ እየሳቀ እንደማንም ተራ ሰው በፒያሳ በረንዳ ቆንጅትህን ነፃ ወጣንልህ። ከእንግዲህ ቄስ አስጠርተን ጋብቻችሁ እንዲፈጸምላችሁ ብናደርግ ምን ይመስልሃል? እኔ የውል አባት እሆናለሁ፣ ሸባብሪንም ሚዜ ይሆናል። ህዝቡ ወደ ኳስ ሜዳ ወርዷል። አልፎ አልፎ የፑጋቼቭ አባባል ሸባብሪን በንዴት አንዘፈዘፈው። ክምችት ብለዋል። ጌታዬ በየስፍራው የሚሰማው ድምጽ ነው። ጥፋተኛ ነኝ፣ ዋሽቼዎታለሁ። አቤት እትዬ ግን እኔንም አታልዎታል። ይቺ ወጣት ይህን ምሽግ በያዝንበት ወቅት የተሰቀለው የኢቫን ሚራኖቭ ልጅ ናት እኮ። ለአዋድ ሰጠው። አዋድ ለተስፋዬ ለሉቺያኖ ለመንግስቱ ለኢታሎ ለግብ ጠባቂው የሚለው ትክክል ነው ከኳስ ጋር አብሮ የሚከንፍ የሚመስለው የተናጋሪው አንደበት ከፍና ዝቅ ባለ ቁጥር በራዲዮ ያቀረቀረው ያቆነጠነጣል። ፑጋቼቭ ፊቱን ጥቁር አድርጎ ራዲዮ እርሶ ሲል እግሩን ያነሳል። የሚኖረው ልጅ መኖሯን በዛው በሰዎቹ በፊት ብገልጽ ኖሮ እዚያው በቁሟ ይዘለዝሏት ነበር። ይህንን ያህል መወራጨት መዳኛ አልነበራትም። ይህንን ያህል መቦረቅ ምንድን ነው? አለበቀለ ፑጋቼቭ ለወትሮ እነዛ ሰካራሞች አያተርፏትም ነበር። የቄሱ ሚስት መዋሸቷም አግባብ አለው። ዜናውን ብቻ ይከታተላሉ። ቀጠል አንዱን በመከራከራና ወደ እኔ እንዳዘነበለልኝ ተገንዝቤ ምን ብዬ እንደምጠራው ግራ ይገባኛል። ስለ ውለታው ግን ሕይወቴን በደስታ ልሰዋለሁ ዝግጁ ነኝ። ብቻ ክብሬን የሚያጎድፍብኝና ሕሊናዬን የሚቆጠቁጠኝ ትእዛዝ እንዳይሰጡኝ 10 ጊዜ አለኝታዬ ነው ያለ በመጠየቅ ጥሎት እንደጀመሩልኝ መጨረሻችንን የሚያሳምሩልንና ይህችን ምስኪን እጓለ ማውጣት ሰርገኛ ሁሉ እግዚአብሔር ወደሚመራን ነው እንሄዳለን። እነርሱም መምጣታቸው አይቀርም።
እቺ ምስኪን ጓለማውታና በ10 ሰዓት ላይ ሰርገኞች እንዲያነጻው በማርቼዲያችንን በሙሉ ጌታንን ለምንለምናለን። በሚሊቼንቶ ይፑጋቼንቶ ገነፈለ። በአንድ ሰዓት ውስጥ እንዳሻሰባት ያህል ሰውን መስቀል ከፈለግኩ አንጠለጥላለሁ። እያንዳንዱ የሙሽራ አውቶሞቢል ፍቅ ባለ ቁጥር በቀለ አይኑ ተጎልጉሎ ምረት ማድረግ ካሰኘኝ መምራለሁ ድረስ ያተኩር ነበር። አቋም ይሄው ነው። በሐሳቡም ይተቻል። ፍቅረኛህን ወሰደ ለፍቅር በፍቅር ከፈለግበት ቦታ ወጣው ነው። የእግዚአብሔር ምክንያት አላት። ፍቅር ጸጋ አይለያችሁ። ከጎኑ ያስቀመጠው ያ ሙሽራ አሁን ይህን ብሎኝ ወደ ሸባብ በመዞር በቁጥጥር ስር በዋሉት ምሽጎችና ከተሞች በሙሉ በነጻነት እንድጓዝ የሚያስችለኝ የይለፍ ፈቃድ እንዲያስወጣልኝ ከአንዲት ወፍራም ልጅ ጋር ሸባብሪን ሲያልፍ በድንጋጤ ግርሟል። ፑጋቼቭ በመጨረሻ ምሽጉን ለመጎብኘት ሲነሳም ተከተለው። በግዙፍ ሰውነት ለጉዞ ልዘጋጅ ወደ ኋላ ቀረውና ወደ ማሪያ ኢቫኖቭና ክፍል በር ስር ያንን የሚያመልከው ተዘግቷል። አንኳኳው። ማን ነው አለች ፖላሻው። እኔው መሆኔን ነገርኳት። የማሪያ ኢቫኖቭና ጣፋጭ ድምጽ በሩን አልፎ በጆሮዬ የሚጫወትበት እንዴ ፒዮተር አንድሬች ልብሴን እየቀየርኩ ነው። ወደ አኩሊና ፖንፌሌ ቤት ሄደህ ተጠብቀኝ። አሁን መጣሁ። አሁን የፒያሳው መቤት ትእዛዟ መሰረት ሁሉ ዳባ ጀራዚም ቤት አመራው። በዙፋን ላይ ተቀምጣ እየሮጡ መጥተው ተቀበሉኝ። መምጣቶቹ ሳቢሊች ቀደም አድርጎ ነግሯቸው ነበር። እንዴት ነህ ፒተር አንድሬች አለች ሚስቲቱ። አንገቱን አስግጎ የእግዚአብሔር ፈቃዱ ሆኖ ይኸው በአይነ ሥጋ ለመገናኘት በቃለቀች የመሰለው ሳናነሳ የዋለበት ቀን የለም። የመንፈስ ማሪያ ኢቫኖቭናም የቁም ስቃዩን ስታይ ከረመ። አለቀ ደቀቀ። ጌታዬ ከፑጋቼቭ ጋር እንዲህ ስምም ለመሆን እንዴት ቻላችሁ? ያን ወሮ በላ ለዚህ እንኳን ምንድነው እናመስግነው ትርጓሜ ብሎ ራሱን ጠየቀው። ብቻውን ሲነጋገር በአንገዳው የሰሙት አትበይ፣ እንግዳውን ሁሉ አስተዋሉት። ግምታቸው በቀኑ ሰክሯል። አንቺ ደግሞ እርሱ ግን ግድ አልነበረውም። እንደው ሁሉ ለወቅ ሙሽሮች በሄዱበት አቅጣጫ ለመነፍሱን በጎ ነገር አያመጣም። ኪንግ ጆርጅ ቡና ቤት ዘው ወራ በለባክ ፒተር አንድሬች ከተለያየም ብዙ ጊዜ ሆነን እኮ ደብልጂን አለ አባ ጀራዚ ብዙ የቀን ሰካራም ማስተናገድ የለመደው ሚስቲቱ ያለ ረፍት እያነበነበች ያላትን ምግብ አቀረበችልኝ። ሸባብሪን ማሪያ ኢቫኖቭናን እንዲሰጡት እንዴት እንዳስጨነቃቸው ማሪያ ኢቫኖቭናም ስትሰናበታቸው እንዴት እንዳነባችና ጭንቅላቱን ወደ ኋላ ፖላሻ በኩል ፖላሻ በጣም ብልህ ልጅ ከመሆኗ የተነሳ ሰውየውን እንደ እንዝርት ታሽከረክረዋለችና እንዴት ሊገናኙ እንደቻሉ ነገረችኝ። ሰውነቱ የኔንም ታሪክ ባጭሩ አወጋኋቸው። ፈውስ አይደለም እንዴ አለው ራሱን በራሱ። ያታለሉት መሆኑን ፑጋቼቭ እንዳወቀባቸው ስነግራቸው ባልና ሚስቱ በድንጋጤ አመተቡ። ትኩሳት ለቀቀ። እግዚአብሔር ይቅር ይበለን አለች አኩሊና ፖንፌሎቭና። የንዴትም ጥያቄ ነበር። ፈጣሪ ማዕበሉን ያስታክስ። ያ መሰሪ ሸባብሪን ሰርቶልናላ። በውን ቀርቶ በሐሳቤ ሴት ሳልነካ በሩ ተንኳኳ። ማሪያ ኢቫኖቭና ፈገግታ ተላብሳ ጎራለች። ያን የባላገር ድሪቷን አውልቃ ጥላ ባትሽቀረቀርም እንደ ቀድሞዋ ለባብሳለች። ለረጅም ጊዜ እጇን ግጥም አድርጌ ከመያዝ በቀር አንዲት ቃል መናገር ተሳነኝ። ልቦቻችን ግን በቃላት ተሞልተዋል። አስተናጋጆቻችን ምስጢራችንን ላለመስማት ወስነው ክፍሉን ለቀውልን ወጡና ብቻችንን ቀረን። የየልባችንን ሐሳብ ተለዋወጥን። ምሽጋችን በጠላት እጅ ከወደቀበት ጊዜ አንስቶ የገጠማትን አሰቃቂ ሁኔታ፣ ያ ውሻ ሸባብሪን ያደረሰባትን ፍዳ ሁሉ አንድ ባንድ አጫወተችኝ። ለምኑ ነው ያሳለፍነውን የደስታ ዘመን አስታውሰን ተላቅሰን ከጨፈኑ ቀዳዳ ተላቅሰን በመጨረሻም እቅዴን አዋየኋት አለና በሸባብሪን ጥላ ስር በፑጋቼቭ ባለስልጣንነት በዛ ምሽግ ውስጥ እንደማልተዋት ገለጽኩላት። መንገዱን አቋረጠና በከበባው ሳቢያ እልቂት ወደሚያንዣብበት ኦሬንበርግ እንደማልወስዳት ነገርኳት። በምድር ላይ ምንም ዘመድ የላትም ነበርና ወደ ወላጆቼ እንድትሄድ መከርኳት። በመጀመሪያ ላይ ተጠራጠረች። ምክንያቱም አባቴ ስለ እርሷ ያለውን ጥላቻ ታውቀዋለች። ስመጥር ጦረኛ ለነበረና